አትበል፣ ለአፍታ እንኳን አትጠብቅ፣ ብቻ ያድርጉትና ወደፊት ይሂዱ። ዓለም የእርስዎን ችሎታ እና አቅም ሲጠይቅ በስኬቶ ላይ ስህተት መሆናቸውን ለማረጋገጥ ይሞክሩ። ወደፊት የሚወስደው መንገድ አስቸጋሪ ሲሆን እና መሰናክሎች በመንገዱ ላይ ሲወድቁ አንድ እርምጃ ወደፊት ለመሄድ ጥንካሬን ያግኙና ሁልጊዜ የሚያስታውሱ ትክክለኛዎቹ ገደቦች በራስዎ ላይ የሚጫቸው። የአበበ ቢቂላ አስደናቂ ታሪክ ከስፖርት ታላቅነት በላይ ነው። በራሱ የሕይወት ጎዳና ላይ ጥልቅ እና የሚያንስ ትምህርት ነው ከተሞክሮ የወጣው። በጣም አስፈላጊው ትምህርት በራስ ጥንካሬ ላይ እምነት ካለህና በመንገድህ ላይ የሚገጥምህ ነገር ምንም ይሁን ምን ለመቀጠል ከተዘጋጀ ፈጽሞ የማይቻል ነገር የለም። ስለዚህ ሕይወት አልሰጥህም በምትልባቸው አጋጣሚዎች እግሮችህ ታመዋልና ደክመዋልናም ከፊትህ ያለው ሥራ ብዙ መስሎ ይታያል። ልክ አድርጊው። ከዚያ በኋላ ልክ እንደ እሱ አንተም ለአንተ የማይቻሉ ታላላቅ ነገሮችን ማግኘት እንደምትችል ትገነዘባለህ። በሁለት ተከታታይ የኦሊምፒክ ጨዋታዎች አበበ ቢቂላ በድንጋጤ ውስጥ ብልጭ ድርግም የሚል ወይም የአንድ ቀን ድንቄም እንዳልነበር በሚገርም ሁኔታ አሳይቷል። የእርሱ አስደናቂ ስኬቶች እውነተኛ ታላቅነት መቼም የዕጣ ፈንታ ወይም የዕድል ተግባር እንዳልሆነ ምስክር ነበሩ። ይልቁንም በጊዜ ሂደት የሚዳብር አስተሳሰብ ነው። ይህ ታላቅነት የዓመታት ልፋት ቆራጥነትና የማያወላውል መሥዋዕትነት ውጤት ነው። በመላው ዓለም ኩሩ የኢትዮጵያ ተወካይ ብቻ አልነበረም፣ የማይሸነፍ የሰው መንፈስ ሕያው ምሳሌ ነበር። ነገር ግን ከአበበ አስደናቂ ተሞክሮ ማግኘት የሚቻለው ዋናው ነገር ይህ ነው። ስኬት ማለት ባለህበት መሳሪያ ወይም ራስን የምታገኝበት ሁኔታ አይደለም። በምትገምተው አስተሳሰብ እና ወደፊት የሚገፋህ ልብህ ነው። የሚያስፈልጓቸው ነገሮች የተትረፈረፈ ነገር ቢኖሮት ወይም ምንም ነገር ከሌለ ምንም ለውጥ አያመጣም። ልዩነቱን የሚያመጣው ምንም አይነት መሰናክሎች ቢቆሙም ከምንም ይሁን ምን ለመቀጠል ያለዎት የማያወላውል ቁርጠኝነት ነው። አበበ በማራቶን ባደረጋቸው አስደናቂ ድሎች ታሪክ አላቆመም። ይልቁንም ሕይወቱ ለትውልዶች እና ትውልዶች አትሌቶች እና ከመላው ዓለም የመጡ ሰዎች መነሳሳት ሆኖ ቀጥሏል። የእሱ ትሩፋት ከማራቶን ሩጫ ስፖርት የበለጠ ሰፊ ነው። በጠንካራ መልኩ የመቋቋም ተምሳሌት ነው። ጉዞው ከባድ ወይም የሚጠይቅ ቢሆንም ለመተው ያለመመለስ ባህሪ ነው። አበበ አንድ ጠቃሚ እውነት አሳይቶናል። ሕይወት ስትገፋህና እንድትቆይ ስትሞክር በራስህ ውስጥ እንደገና ለመነሳት የሚያስችል ጥንካሬ ታገኛለህ። ግቦች አበበ ቢቂላ ሕይወትን በጀመርክበት ቦታ ሁሉ እና በጉዞህ ላይ የሚያጋጥሙህ ብዙ መሰናክሎች እንዳሉ ጠንካራ ማሳሰቢያ ነው። ይህ እምነት በውስጣችሁ መጀመር አለበት። ከዚያም ወደ ውጭ እይታችሁን ለማካተት እና በመጨረሻም ሕልሞቻችሁን ያጠቃልላል። በሚቀጥለው ጊዜ ተስፋ ለመቁረጥ ስትዘጋጅና ለማቆም ስትቃረብ ቁጭ ብለህ የአበበን የማይታመን ታሪክ አስብበት። እግሩ ላይ ጫማ ሳይኖረው ወደዚያ እንደወጣ እና አሁንም በሚያስደንቅ ዕድሎች እንዳሸነፈ አስታውስ። ከፊት ለፊቱ የተቀመጡትን መሰናክሎች ለመቃወም አንጀት እንደነበረው እና ታላቅ መሆን ምን ማለት እንደሆነ ሙሉ ለሙሉ አዲስ መመዘኛዎችን እንዳዘጋጀ አስባገው። በፍጻሜው መስመር አበበ ማሸነፉን ብቻ ሳይሆን ደጋፊነቱንም አረጋግጧል። በስታይል ያሸነፈውን ያዩትን ሁሉ ማረከ። የፍጻሜውን መስመር አልፏል። መጀመሪያ ማዕረጉን በመጠየቅ ብቻ ሳይሆን ሪከርዶችን በመስበር በታሪክ የማይሻር አሻራ ጥሎ ለዓለሙ ሁሉ በማሳየት ትልቅነት በቁሳዊ ነገሮች የያዙት ሳይሆን ሁሉም ሰው መሆኑን የሚመለከት ነው። በጉዞው ላይ የኦሎምፒክ ወርቅ ያገኘ የመጀመሪያ ተወካይ ሲሆን በሁሉም ቦታ ለሚኖሩ ሰዎች የተስፋ የጽናትና የቁርጠኝነት ምልክት ነበር። ቢሆንም አበበ ይህን የመሰለ ታይታኒክ እና ታሪካዊ ድል ካስመዘገበ በኋላም ቢሆን በትኩረት ለማረፍ ወይም ለመደሰት አልፈቀደም። ወደ 1964 ለ4 ዓመታት ዝለል እና አበበ ሌላ ከባድ ፈተና ገጥሞታል። ይህም የጥንካሬውን ጥንካሬ የሚፈትን ነበር። አባሪውን ለማስወገድ ቀዶ ጥገና ተደርጎለት ነበር። የሕክምና ባለሙያዎች በሩጫው ማሸነፍ ይቅርና በሩጫ መሳተፍ በቶኪዮ የኦሎምፒክ ጨዋታዎች መንገድ በጣም አስቸጋሪ እና ለማሸነፍ የማይቻል ይመስላል። ቢሆንም የአበበ የደረጃ ባህሪ በመሆኑ የሌሎችን አስተያየት አልሰማም። በእሱ ላይ ለተነሱት ጥርጣሬዎች እና ስጋቶች ምንም ትኩረት አልሰጠም። ትኩረቱም በአንድ ወሳኝ ጉዳይ ላይ ያተኮረ ነበር። በመንገዳው ላይ የተቀመጠውን ማንኛውንም እንቅፋት ሕይወት ለማሸነፍ የሚያስችል ጥንካሬ እና ጉልበት እንዳለው ለራሱ ማሳየት። በእርሳቸው ላይ የገጠመው ግርግር እንዳለ ሆኖ በውስጡ በሚቀጣጠለው እሳት በዛው የሩጫ ጥልቅ ፍቅርና በሙያው ያሳለፈውን የማይበጥስ መንፈስ ተገፋፍቶ ያለ ፍርሃት የቶኪዮ ማራቶንን ተቀላቅሏል። በቅርቡ ባደረገው ቀዶ ጥገና ባደረገው ሕመም ያልተደናገጠለትን ጥንካሬና ጉልበት ለውድድር የሰጠውና በድጋሚ አበበ ቢቂላ በአስደናቂ አንደኛ ደረጃ የፍጻሜ መስመር ደርሷል። ማሸነፍ ብቻ ሳይሆን ለሚቀጥሉት ዓመታት የሚዘከረውን አዲስ የዓለም ክብረ ወሰን በሚያስደንቅ ሁኔታ ሰበረ። በዚህም አበበ በተከታታይ የኦሎምፒክ ማራቶንን በማሸነፍ የመጀመሪያው ሰው በመሆን ታሪክ ሰርቷል። ይህ ትልቅ ስኬትና ድንቅ ችሎታውንና ቁርጠኝነትን የሚናገር ነው። አሁን የኦሎምፒክ ማራቶን በምንም አይነት አስተሳሰብ ቀላል የሚባል አይደለም። የማይታመን የ42 ኪሎ ሜትር ርቀት መሮጥን ያካትታል። ይህም ለንጹሕ የፍቃድ ኃይል እውነተኛ ማረጋገጫ ነው። እያንዳንዱን አንድ አውንስ ጥንካሬ በጥብቅ መሞከር፣ የማይናወጥ ቁርጠኝነትና በውስጣችሁ ያላችሁ የአእምሮ ጥንካሬ ከሁሉም የዓለማችን ማዕዘናት የተውጣጡ ምርጥ እና ምሁር ሯጮች በሮም ተሰባስበዋል።
በዚህ ታላቅ ውድድር ላይ ለመወዳደር ነበር። ሆኖም አበበ ቦታው ሲደርስ ያልጠበቀው እና ጉልህ የሆነ ችግር አጋጥሞታል። ለእሱ ያቀረቡት ጫማ በትክክል ስላልተጣጣመ ለመጓዝ ፈታኝ ሁኔታ ፈጠረለት። አብዛኞቹ አትሌቶች እንዲህ ባለ አሳዛኝ ሁኔታ ውስጥ ምናልባት ብስጭታቸውን በመተው በፎጣ ውስጥ ይጣሉ ነበር፣ ምናልባት ጮክ ብለው አጉረመረሙ፣ ለመከራቸው ብዙ ሰበቦችን ፈጥረው ወይም ምናልባትም ከውድድሩ ሙሉ በሙሉ የመውጣት ከባድ አማራጭ ወስደዋል። ግን አበበ በአትሌቲክስ ዓለም ውስጥ ያለውን ቦታ ለዘላለም የሚያቆይ አስደናቂ እርምጃ ወሰደ። በሩጫው ውስጥ ለደረሰበት ሕመም ከመገዛት ይልቅ ጫማውን የማውለቅ ደፋር እርምጃ ወሰደ። በጠራራ ፀሐይ ጠንካራውን ጣፍ በእግሩ ስር እየነከሰ እና ይቅር የማይለው አበበ ቢቂላ ከቁርጠኝነት አልቆጠበም። ለማቆምም ለማሰብም ሆነ ለማዝናናት አላቆመም። ሰበብ ወይም ምክንያት አላደረገም። ይልቁንም ያለማቋረጥ መሮጡን ቀጠለ። ሲሮጥ ደግሞ በአካላዊ ሕመም ብቻ ሳይሆን በከፍተኛ ድካምና በራስ የመጠራጠር ጥርጣሬ ውስጥ ታግሏል። ምክንያቱም አበበ ሌሎች ብዙ ያደረጉትን ሜዳሊያ ለማግኘት ብቻ የሚሮጥ አልነበረም፣ ለትልቅ እና ለትልቅ ዓላማ ይሮጥ ነበር። ማራቶን እጅግ በጣም ረጅም እና አድካሚ የነበረ ሲሆን በሮጮቹ መካከል የነበረው ፉክክር ጠንካራ እና ጠንካራ ነበር። አሁንም ማይሎች ቀስ ብለው ሲጎተቱ እና በድካም ሲታገል አበበ በቆራጥነት ቀጠለ። ወደ ፍጻሜው መስመር ሲቃረብ ቀስ በቀስ ወደ እይታው ሲመጣ ማንም ያልጠበቀው አስደናቂ እንቅስቃሴ ያደረገ። በአዲስ ጉልበትና ጥንካሬ ወደፊት ሄደ። አርጋው ብቻ ምንም ሰበብ የለም፣ ሁለተኛ ዕድል አይኖርም። ያ የማይረባ ፍጹም ጊዜ እስኪመጣ ድረስ መጠበቅ ጊዜ የለም። አሸናፊዎች የሚጠብቁ እና የሚመለከቱ አይነት አይደሉም። ይልቁንም ፈተናውን ይወስዳሉ። በጽናትና በቁርጠኝነት ራሳቸውን ወደፊት ያራምዳሉ። የዓለም ዓይኖች በላያቸው ላይ ይሁን አይሁን ይሮጣሉ። ነገሮች ፍጹም ይሁኑ ወይም በእርስዎ ቁጥጥር ስር ያሉ ፍጹም ሀብቶች ባለቤት መሆኑ ምንም ለውጥ የለውም። ዋናው ነገር በውስጣችሁ ያለ አይነት አመለካከት ነው። የአበበ ጉዞ በቅንጦት በዝና ለስላሳ መንገድ አልነበረም። በጣም ጥሩ በሆኑ ጫማዎች ወይም አዳዲስ መግብሮች ስለ መወለድ አልነበረም። ስለ አንድ በጣም ጠንካራ ነገር ነበር። እሱ ስለ ልብ ነበር፣ ስለ ፈቃደኝነት ነበር። አበበ ቢቂላ ከሀብትም ሆነ ከብልጽግና ለመወለድ በቂ ዕድል አልነበረውም። ገና ከመወለዱ ጀምሮ በአፍ ውስጥ ካለው የብር ማንኪያ ጋር አብሮ የሚሄድ ምቾት እና ጥቅም አልተጠቀመም። ይልቁንም አነቃቂ ታሪኩ ስር ሰዶ ቀላልና ግልጽ የሆነ ሕይወት በነበረባት ኢትዮጵያ ውስጥ በምትገኝ አንዲት ትንሽ መንደር ውስጥ ነው። ሆኖም በአካባቢው ግልጽነት ውስጥ አበበ ከባህሪው ያነሰ ባህሪ ያለው አንዳል ታላቅ ልቡ፣ ታታሪው ግፋቱ እና የማይታክት ጽናት። አበበ ያደገው በሚያስደንቅ የኢትዮጵያ ደጋማ ቦታዎች፣ አስደናቂ የአየር አየር እና አስቸጋሪ ወጣ ገባ መሬት ነው። በልጅነቱ በእውነት ዓለም አቀፍ ደረጃውን የጠበቀ የጥራት ደረጃውን የጠበቀ የኦሎምፒክ ሻምፒዮን ለመሆን እንዲመራው የዕለት ተዕለት ተግባራቱ ከጀርባ ሆኖ እየሠራ መሆኑን በደስታ አላወቀም። በእያንዳንዱ እርምጃና በእያንዳንዱ ማይል የተጓዘ ሰውነቱን እየቀረጸ መሆኑን ሳያውቅ ትምህርት ቤት በሚሄድበት ወቅት በየዕለቱ በተጨናነቁ ኮረብታዎች ይሮጣል። ግን አሁንም ምንም እንኳን አስደናቂ የተፈጥሮ ችሎታ ቢኖረውም በአበበ የመጀመሪያ ሕይወት ውስጥ ለኦሎምፒክ የወርቅ ሜዳሊያ ታላቅነት መሄዱን የሚያሳይ ምንም ነገር አልነበረም። በአገር ውስጥም ሆነ በዓለም አቀፍ ደረጃ በአገር ውስጥም ሆነ በውጭ ታዋቂ አትሌት አልነበረም። በእርግጥም በ1960 የሮም ኦሊምፒክ ላይ የመሮጥ ዕድሉ በመጣ ጊዜ ማንነቱን ወይም ምን ማድረግ የሚያውቁ በጣም ጥቂት ግለሰቦች ነበሩ። ቢሆንም አበበ ማንም ሊነጥቀው የማይችለውን አንድ የማይናቅ ባህሪ ይዞለት ሄደ።